ጤና ይስጥልኝ እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሻለሁኝ። ዛሬ ስለ ጽዳት ነው የምናወራው። ስለ ጽዳት እቃዎች። ጽዳትን ስናጸዳ ረጅም ሰዓት እንወስዳለን አብዛኞቻችን እኔንም ጨምሮ። ግን እነዚህ ዛሬ የማሳያችሁ እቃዎቻችን ደግሞ ጽዳቶቻችንን ፈጣን ጊዜ የማይወስዱ እኛም እንድንሰለች የማያደርጉ ናቸው ብዬ አስባለሁ። መጀመሪያ ላይ ይሄኛውን የመሬት ማጽጃ ወይም ደግሞ እንጨት መሬቶች አሉ አይደለ? ወይ ሴራሚክ ሊሆን ይችላል ወይ ደግሞ የእንጨት ወይ ደግሞ ታይልስ፣ እነዚህ ፕላስቲክ ምንጣፎችም ቢሆኑ እነሱን ለማጽዳት ይረዳናል። ለምንጣፍ ባይሆንም ግን በጣም በጣም አሪፍ ነው። ማይክሮፋይበር የሚባለው የጨርቅ አይነት ነው ከስሩ እንደምታዩት ያለው ፎጣ ነገሩ ማጽጃው ማለት ነው። ከዛ ውጪ የምፈልገውን ውሃም ቢሆን አቼቶም ቢሆን በአብዛኛው በዋይት ቬነገር መሬት ይጸዳል እንደምታውቁት። በተለይ እንጨቶች እነዚህ ላሚኔት እና ሃርድውድ ሲሆን በነጭ አቼቶ ይጸዳል። ግን በምንፈልገው ሳሙናም ልናደርግበት እንችላለን። ትንሽዬ ውሃ መያዣ አላት። እሷ ውስጥ ውሃችንንም ቢሆን እነዚህ ኢሴንሻል ኦይሎች ባህር ዛፍ ወይ ደግሞ የተለያዩ ላቬንደር ምንም አድርገን ልንጠቀምበት እንችላለን። ከዛ ቤታችን ደስ የሚል ሽታ ይኖረዋል። በዛ ላይ ደግሞ አንድ የተጠቅመን የምንጥለው ነገር አይደለም። ላውንድሪ ማሽን ውስጥ አድርገን ልናጸዳው እንችላለን። በቻርጅ አይደለም የሚሰራው። ዝም ብሎ ስፕሬይ ማድረግ ያለቻት ስፕሬይ እያደረግን እንዳልኳችሁ የምንፈልገውን አቼቶም ቢሆን ሳሙናም ቢሆን ጨምረንበት ልናጸዳ እንችላለን። የተለያዩ ኢሴንሻል ኦይሎችንም መጠቀም እንችላለን። እኔ እንደዛ እጠቀማለሁኝ። ካጸዳም በኋላም ላቀማመጥ ቀላል ነው እንዳያችሁት። ጽዳት እኔ ቤት ማጽዳት በጣም ጊዜ ይወስዳል ብዬ የማምነው አንድ ትልቁ ነገር እሱ ነው እና እንደዚህ ቀለል የሚያደርጉልን ነገር ሲኖር መጠቀም ደግሞ እሱም በጣም አሪፍ ነው። ሌላውም ይሄኛው የቅድሙ አይነት ሞልዌያ ብራንድ ነው። አንድ አይነት ብራንድ ናቸው ግን የተለያየ ጥቅም ነው ያላቸው። ይሄ እንደምታዩት ሞልዌያ ነው። ይሄኛውም ግን በውሃ ነው። ይሄ ደግሞ ድሮ ሀገራችን እንደለመድ ነው አይነት ሞልዌያ ነው። ግን እኔ መጭመቅ አልወድም። ማን ይወዳል እንዳትሉኝ እና በጣም ነው የሚያስጠላው። ሞልወያ መሬት ወልውላችሁበት እየጨመቃችሁ መልሶ መወልወል በጣም የሚያስጠላ ነገር ነው። ግን ይሄ ደግሞ ገላግሌ ነው። እንዳያችሁት ባሊ ውስጥ ውሃ እናደርጋለን። ከዛ በኋላ የራሱ መጭመቂያ አለው። በደንብ አድርጎ ጨምቆ ይሰጠናል። በቃ ገላግሌ ነው። ይሄኛውም ዋሽንግ ማሽናችን በልብስ ማጠቢያችን ልናጸዳው እንችላለን። ማድረቂያ ውስጥ ግን አይገባም። እዚህ ጋር የምነግራችሁ ነገር ውጪ ነው መድረቅ ያለበት። ከዛ ውጪ እንደዚህ መድረስ የማንችልባቸው ቦታዎች ላይ ሁላ ይደርሳል። እዚህ ጋር ቪዲዮ ላይ እንደምታዩት ጥግ ጥጉን ሁላ ለመወልወል ይሆናል። ይሄኛው በጣም አሪፍ ነው። ዋጋውን በጣም ቅናሽ ነው። ሌላውና ገላግሌ ያልኩት ደግሞ እንደዚህ የአዋራ ማንሻ ነው። በፎጣ ወይ በስፖንጅ ወይ በተለያዩ ነገሮች አዋራዎቻችንን ከምናነሳ ይሄ በጣም ገላግሌ ነው። ይሄኛውም ማይክሮፋይበር ነው። እንትኑ ፎጣ ነገሩ ማንሻው ማለት ነው። በጣም ምርጥ ነው። ዋጋውም ይሄም ቀላል ነው። ያን ያህል ውድ ነገር አይደለም። ሌላው ያው እንደምታዩት እዚህ ጋር መጥረጊያ ነው። መጥረጊያ ይሄኛው የሚለየው ፕላስቲክ ነው። እነዚህ ሲሊኮን የሚባለው ማለት ነው። ቆሻሻ ለማንሳት በጣም ገላግሌ ነው። ምንጣፍ ላይም አንዳንዴ አሁን ምንጣፍ ላይ እነዚህ ድሮ የምናውቃቸው መጥረጊያዎች ከምንጣፍ ላይ አያነሱልንም ብዙ ጊዜ። ይሄ ግን ከምንጣፍ ላይ ራሱ ጥርግ አድርጎ በደንብ አድርጎ ነው የሚያጸዳው። እንደዚህ እንደምታዩት መስታወት ለማጽዳት በጣም ገላግሌ ነው። ሁሉንም ዲስክሪፕሽን ቦክስ ላይ ያደርግላችኋለሁ፣ ልታዩዋቸው ትችላላችሁ ዋጋዎቻቸውን። በጣም በጣም ገላግሌ ደግሞ ምለው ይሄኛውን የቫኪዩም ክሊነር ነው። ዳይሰን V8 አሁን የመጨረሻ ላይ ተስቱ ማለት ነው። በጣም አሪፍ ነው። ትንሽ ዋጋው ወደድ ይላል፣ ግን ደግሞ ስራው በጣም ብዙ ነው። መሬት ብቻ ለማጽዳት አይደለም፣ ምንጣፍም ያጸዳል፣ እንጨት መሬቶችን ያጸዳል። እንደገና ደግሞ ጥግ ጥግ እነዚህ ሲሊንግ ምንድነው ጣሪያችን ላይ ይሄ ግድግዳችን ላይ እንደምታዩት እንትን ይሄ የፈሳሰሰ ነገር ሁላ ያጸዳል። የተለያዩ የሚቀያየሩ ነገሮች አብሮት ነው የሚመጣው። በጣም ቀላል ነው ለመያዝ። በቻርጅ ነው የሚሰራው። መኪናችን ለማጽዳት፣ ሶፋ ለማጽዳት ምን ልበላችሁ የማያጸዳው ነገር የለም። ያው ሰውን ብቻ ነው የማያጸዳው እንጂ ሁሉን ነገር ያጸዳል። በጣም ቀላል ነው። ሶፋ ጥግ ጥግ ለሚገቡ ቆሻሾች፣ በተለይ እንደዚህ ውሻ ምናምን ያለበት ቤት ከሆነ እነዚህ እንስሳቶች ያሉበት ቤት በጣም ይጠቅማል። እንደምታዩት እንደዚህ የኤሲ ፊልተሮችን ለማጽዳቱ ልንጠቀምበት እንችላለን።
ላያያዝም ቀላል ነው፣ ለአቀማመጥም ቀላል ነው። እንዳልኳችሁ በቻርጅ ነው የሚሰራው፣ ረጅም ሰዓት ይቆያል። 2 አይነት ሴቲንግ አለው። በጣም ቆሻሻ የበዛበት ላይ ማክስ የሚል ኦፕሽን አለው። እሱ ላይ አድርገን ማጽዳት እንችላለን። በጣም አሪፍ ነው። እንደምታዩት ቆሻሻውንም ለማውጣት ሌላ ምንም ትልቅ ነገር ሳያስፈልግ እንደዚህ ቆሻሻውን በቀላሉ እናወጣዋለን። የመጨረሻው ቴክኖሎጂ ነው እንዳልኳችሁ አሁን ያለው። ሌላው እዚህ ጋር ደግሞ የምታዩት ምንጣፍ ነው። ለምንጣፍ ስቲመር ነው። ምንጣፋችን ቫኪዩም ተደርጎ አንዳንዴ የማይለቁ ነገሮች አሉ። በተለይ ልጆች ያሉበት ቤት፣ ውሾች ወይ ድመቶች ያሉበት ቤት አስቸጋሪ ነው። ሽንት ይኖራል፣ ጁስ ይደፋል ምናምን እና በደንብ ዲፕ ክሊን ማድረግ ስንፈልግ ይሄኛው ስቲመር ደግሞ በጣም በጣም አሪፍ ነው። እንደምታዩት ውሃ ይደረግበትና በስቲም ነው የሚያጸዳው። በጣም አሪፍ ነው። ውሃና የራሱ ኬሚካል አለው አብሮት የምንገዛው። እሱንም ሊንክ አደርግላችኋለሁ መግዛት ከፈለጋችሁ። አዲስ እስኪመስል ድረስ ነው ጽድት አድርጎ እንትን የሚለን። ያው ግዴታ ቫኪዩሙ ያው ከላይ ያሉትን አዋራ ቆሻሻ ለማንሳት ነው። ይሄ ግን እንደ ዲፕ ክሊን ነው የሚጠቅመን ማለት ነው። እዚህ ጋር የምታዩት አብሮ የሚመጣውን ኬሚካል ነው። ኬሚካሉ ያስፈልጋል። ማስገቢያ ያለችው እዛ ውስጥ አስገብተን በደንብ ፍሬሽ ማድረግ እንችላለን ምንጣፋችንን። ሌላው በጣም ለጽዳት አስፈላጊ ብዬ የማስበው ይሄ የእቃ ማጠቢያ ማሽን ነው። የእቃ ማጠቢያ ብሩሽ፣ ይቅርታ አድርጉልኝ፣ ማሽን ብያለሁ። ይሄኛው ትንሽ ሳሙና እናደርግበታለን። ከዛ እንደዚህ ፕሬስ እናደርገው ሳሙናውን ይሰጠናል ማለት ነው። ሳሙናም አናባክንም፣ እንደገና ደግሞ ጊዜያችንን ማናባክንም። በጣም ምርጥ ብሩሽ ነው። እነዚህ መፈቅፈቅ የሌለባቸውን ሁላ እንትኖች አይነካብንም ማለት ነው። ብረት ድስት ወይ መጥበሻ ነንስቲክ የሆኑትንም አይጎዳብንም። በጣም አሪፍ ነው። የተለያዩ መቀያየሪያዎች አሉ። አንድ ይሄን ገዝተን መቀያየሪያዎቹንም ከአማዞን ላይ መግዛት እንችላለን። ሳሙናችንንም እጃችንንም ሴፍ እናደርጋለን። ያው እጃችንም ሳሙና በነካ ቁጥር እየተጎዳ ስለሚያስቸግረን ማለት ነው። ሌላው ይሄን ብሩሽ ከገዛ ነው አይቀር ብዬ ያሰብኩት ደግሞ እቃ ማጠቢያችን ላይ የቱ ጋር እናስቀምጠዋለን። ለማስቀመጥም አንዳንዴ ለእይታም ያስጠላል፣ በዛ ላይ ለጤናም ጥሩ አይደለም። ዝም ብለን በየቦታው ብሩሻችንን ስናስቀምጠው ራሱ ባክቴሪያ የመሰብሰብ ነገር አለ፣ ሲታይም ቤታችን ላይ ያስጠላል። ግን እንደዚህ ኦርጋናይዝድ ሆነን ማስቀመጥ የምንችልባቸው ኦፕሽኖችም አሉ። እድሜ ለአማዞን እና ለቴክኖሎጂ። ይሄኛው መደርደሪያ ለስፖንጅም ለቅድም ላይ ያያችኋት ብሩሻችንም ይሆናል። አለጣጠፉም በጣም ቀላል ነው። ቪዲዮውም እዛው እንትኑ ላይ ታገኙታላችሁ። በጣም ርካሽ ነው። ይሄኛውም አንደኛ እንዳልኳችሁ ከጤና አንጻር፣ ሁለተኛ ደግሞ ከቤታችን ውበት አንጻር ብናየው በጣም አሪፍ ነገር ነው ብዬ አስባለሁ። ሊንኩን እየተጫናችሁ እየገባችሁ ልታያችሁ ትችላላችሁ። ብሩሿን ግን መግዛት እንዳትረሱ። በተለይ ለእጃችሁ ይጠቅማችኋል፣ እጃችሁ እንዳይሻክርባችሁ። በጣም ምርጥ ነው። እኔ በጣም ወድጀዋለሁ። ሳሙናም ሴፍ ከማድረግ አንጻር ብታስቡት ዝም ብለን ሳሙና ድሮፕ ከምናደርግ ይሄ በጣም አሪፍ ነው ብዬ አስባለሁኝ። ሌላው በጣም እንትን አስፈላጊ ነው ብዬ የማስበው እነዚህ የማይክሮ ፋይበር የሚባሉት ፎጣዎች ናቸው። ማይክሮ ፋይበር ማለት እንደ ኖርማል የኮተን ፎጣዎች ሳይሆን በተለየ ቴክኖሎጂ ነው የሚሰራው። አንዳንድ ጊዜ አሁን በኮተን ወይም በጥጥ ፎጣዎች ቆሻሻ ወይ አዋራ ወይ የሆነ ነገር ስናነሳ እዛው ላይ ጥጦቹ ምኑን የመታው ነገር አለ። እነዚህ ግን ከማጽዳታቸው ውሃ መምጠጣቸው፣ በዛ ላይ ደግሞ ምንም አይነት እንትን አይተውም። ምንድን ነው የሚባለው? ቅርጽ አይተውም። በተለይ አሁን እንደዚህ ፍሪጆች ስናጸዳ ፍሪጃችን ከውጭ አንጸባራቂ እንዲሆን፣ ስቶቫችንን ስናጸዳ ግራናይት የሆነ ማርብል የሆነ እንደዚህ እንትናችን ኪችናችን ውስጥ ካለ እነሱን፣ እንደገና ደግሞ የባዝሩማችንን ስናጸዳ በጣም ያስፈልጉናል። ከዛ ውጭ እንደዚህ እንደምታዩት ደግሞ ለመኪናዎቻችንም መኪናን ራሳችን ቤታችን ውስጥ የምናጥብ ከሆነም በጣም በጣም ነው የሚረዳን። አሁን የመጨረሻው ቴክኖሎጂ የሚባለው ይሄኛውም ማይክሮፋይበር ነው። ፎጣ ለጽዳት በጣም ተመራጭ ነው። ቤታችን ለማጽዳት ተመራጭ ነው። ራሱንም ደግሞ ስናጸዳው ጊዜ የማይወስድም፣ ወዲያው ደግሞ የሚለቅ ነገር ነው። በዲሽ ዋሸር ብናጥበው እንችላለን። እንዳያችሁት በጣም ቀላል ነው። ዋጋውም ደግሞ በጣም ቀላል ነው። በጣም ብዙውን በጣም በትንሽ ዋጋ ከአማዞን ላይ ኦርደር አድርገን ልንጠቀም እንችላለን። ኖርማሎቹን ፎጣዎች ከምንጠቀም ማለት ነው።
ሌላውና በጣም በጣም ደግሞ አስፈላጊ ብዬ የማስበው ለጽዳት የዲሽ ዋሸር የምንጠቀም ሰዎች ዲሽዋሸራችን ራሱ መጸዳት አለበት። ምክንያቱም ራሱ ቆሻሻ ይይዛል። አስጂ ቢሆንም ጽዳት ያስፈልገዋል። እሱም በጣም የተለያዩ ነገሮች እናጸዳበታለን። የምግብ ትርፍራፊ ከገባበት እዛው ዘግተነው ከቆየን ብዙ ነገር ንፋስ የማያገኝ ከሆነ አልጌ ምንም የማምጣት ነገር አለ። ለማውራት ይከብዳል፣ ግን እውነታው ነው እና መጸዳት አለበት እሱ ራሱ ቢያንስ በወር አንድ ጊዜ። ይሄ አሁን እዚህ ጋር ሊንክ የማደርግላችሁ ሶሉሽን በጣም ምርጥ ነው። በጣም ደግሞ ለጤናም የሚጎዳ አይደለም ተብሎ የተቀመጠ አንደኛ ነው በአማዞን ላይ ዲሽዋሸራችንን ለማጠብ ማለት ነው። አንዳንዴ እንረሳዋለን። እንትናችን ይሄ ላውንደሪ ማሽናችንና ዲሽዋሸራችን መታጠብ እንዳለባቸው እንረሳዋለን። ግን እነሱ መታጠብ አለባቸው፣ ንፋስ ማግኘት አለባቸው፣ ንጹህ የሆነ እንትን እንዲሰጠን ማለት ነው። የታጠቡ እቃዎችና የታጠቡ ልብሶችን እንድናገኝ የእነሱን ንጽህና መጠበቅ ይኖርብናል። ዋጋውም ይሄም በጣም ውድ አይደለም፣ በጣም ጠቃሚ ነው ብዬ አስባለሁ። ሊንኮቻቸውን አስቀምጥላችኋለሁ። ሌላው ደግሞ በጣም አስፈላጊ ነው ብዬ የማስበው የሽንት ቤት ውስጥ ሽታ ማለት ነው። በጣም ያስፈልገናል። ለምን እንግዶችን ቢመጡብን ከተጠቀምንም በኋላ ምንም በየቦታው በየሩሙ በየባዝሩሙ ሊያስፈልገን ይችላል ብዬ የማስበው ይሄ የሽንት ቤት ስፕሬ ነው። እንግዳም ሆነን ስንሄድ ይዘነው ብንሄድ በጣም ትንሽ እቃ ስለሆነች እሷንም ይዘን ብንሄድ በሰው ቤትም ብንጠቀም በጣም አሪፍ ነው። አሪፍ ናት። ሪቪዋን አንብቧት፣ በጣም አሪፍ ነች። ሌላው ደግሞ ይሄ ድሪል ሆኖ ማሻ ብሩሽ ነው። በጣም አሪፍ ነው። ለባኞ ቤቶች ላይ እንደዚህ ቢልድ አፕ ለሚያደርጉ ቆሻሾች ከምንጣፍ ላይ ማውጣት ለሚያስቸግረን አዋራዎች በጣም በጣም መልካም ነው። ይሄም ቤስት ሴለር ነው አማዞን ላይ። ዋጋውም ውድ አይደለም። እናንተም እስቲ እዩት። በጣም አሪፍ ነው ብዬ አስባለሁኝ። ላያያዝም ላጠቃቀምም ቀላል ነው በጣም። አማዞን ፕራይም ሜምበር ከሆናችሁም በአንድ ቀን ነው የሚመጣላችሁ። ተጠቀሙበት። ሌላው በጣም በጣም ደግሞ እኔ የምወደው ይሄ የባዝሩም ብሩሽ ነው። ሽንት ቤት አጽድተን ፊት ለፊት ብሩሹ ቁጭ ብሎ የሆነ የሚያስጠላ ነገር አለው አይደለ? ይሄ ግን በጣም አሪፍ ነው። ከተጠቀምን በኋላ ስናስገባው ይዘጋል፣ ስናወጣው ይከፈታል። ውሃ ውስጥ እንዳይኖርና ብሩሹን ስንከተው ውሃ እዛ እያዘለ እንዳያስቸግረን ውሃው የመትነን ባህሪ ያለው በዚህ የብሩሽ እንትን ላይ በጣም አሪፍ ነው። እኔ በጣም ነው የወደድኳቸው እነዚህ ምርቶች። እናንተም እንደምትወዷቸው ለጽዳታችሁም ለቀለል እንደሚያደርግላችሁ ህይወታችሁን ተስፋ አደርጋለሁ። አማዞን ሊንኮቻቸውን አስቀምጥላችኋለሁ። የገባችሁ የምትወዷቸውን ወይም ያስፈልገኛል የምትሏቸውን ኦርደር ልታደርጉና ልትጠቀሙባቸው ትችላላችሁ። አመሰግናለሁ በጣም። አዲስ ካላችሁ ሰብስክራይብ ማድረግ አትርሱ። አብራችሁ የነበራችሁ አመሰግናለሁ በጣም።